ዘንድሮ የፕሪሚየር ሊጉ ዋንጫ የምትባለው ትረፌ ነች ያለ ምንም ጭቅጭቅ ማለት ነው ምን ቋጠርኩት ማለት ሺባውን ለጠፍችልኝ በሜዳና በደጋፊው ፊት አንተ ቅሌታም ሽማግሌ እሺ እንዴ ነውር አይደለም እንዴ እንዴት ትለጠፋለህ በባላንጣ ትለጠፋለህ አረ ወይ ዘንድሮ ማለት ነው ሺባው ስማኝ ዘንድሮ ለሚዜነት ራሱ አትበቅ እመኒ ሚዜነት እንዴት ከባድ እንደሆነ የምትረዳበት አመት ዘንድሮ ነው ሺባው ያለ ምንም ጥርጥር ማለት ነው ተከፈረው ደስ እናንተስ ደስ አላላችሁም እኔ ደስ ብሎኛል ይብርኝ እንዴ እኔ ለትርፌ በደንብ ነው የቋጠርኩት እኔ እንዳንዳንዶቻችሁ አልቋጠርም ምናምን አላልኩም ምክንያቱም ትርፌ ምንም ማርቀኛ ታቀም እኔ በበኩሌ እኔ ደስ ነው የምትለኝ በቃ እንዲሁ ላበሽ ቀዝቡን ልምጣ እንጂ ስላሸነፈች በጣም ደስ ብሎኛል አንድ ሰው ለ10 ሰው ሼር ያድርግ የምሬን ነው የምልህ ይሄ የሼባውን ቅሌት አንድ ሰው ለ10 ሰው ነው ሼር ማድረግ ያለበት እንዴ ተከታታይ ጨዋታ ጀመው እኮ ተለጠፈ የራቆት ቪዲዮ በሉት እኮ ከሱ አይተናነስም የዲቪሩ ሼባው ቅሌት የራቆት በሉት በቪዲዮ ነገር ለቡት እኮና ይመጣችሁ ለማንኛው ደግሶ ይቀላል ምድረ ሽማግሌ ግባለት ሜዳ መተን ማለት ነው ሰጠንህና እንመለሳለን ከማንቸስተር 3 ነጥብ ይሄ ነው 3 ነጥብ ግባለት ደስ ነው ያለኝ አንፊልድ ላይ 9 አመት አላሸነፍናችሁ ይሄው የለ ከዜሮ ተጀምራለሁ 9 አመቱ ገደል ይገባል ማለት ነው 3 ነጥባችንን ከአንፊልድ ላፍ ከአንደኛው ጋር የሁለት ጨዋታ ልዩነት ነው ያለን ዩናይትድ ይመቻች አክቹሊ ማለት ነው ስለ ኳሱ ምናምን በሰላም እናወራለን ብሩኖ እናወራለን ዳሎ እናወራለን ማውንት እናወራለን ግን ማለት ነው ዩናይትድ ግሎሪ ማን ዩናይትድ ይወላችሁ የሁላ ሰው መጥቶ ነው ያየው እግዚአብሔር ያክብራችሁ ስለመጣችሁ ወዳችኋለሽ ግባ ችለን ሳይሆን ስለማረቡ ነው አራት ጌም ይነሮ 4 ጌምስ ይነሮ ነገ አንድ አማድ ማኑ ነክቶ ነው ሁለት አንግሎች ምን እናድርግ ተረጋጋ ቪዲዮ ይሰራል ሃሪ ዲኒዮ ጎቾ አዲያስ ሞሬራ መጓየር 500 ሚሊዮን አውጥተሽ በመጓየር ቆምሽ አይደለም ተለጠፍሽ በመጓየር እንዴት አባሽ ነው ማትችው አናዘር 4 ነው አንቺ አናዘር 4 ተሰጠሽ አራቴ በተከታታይ ኳስ አውቃለሁ ምናምን የሚሉ ሰዎች እንደዚህ እንደሚያጋጥምሽ ተነግሮሽ ነበርኮ 500 ሚሊዮን ዱቄት ስሎት አውት ጭራሽ ነው ማቺው እንዴት ነው ከኔ ጋር የኔ ቀልብ ውስጥ የገባ ሰው አያልፍለትም ነው ማለት ገባ አይደለ ትሮፊለስ ዘንድሮ 500 ሚሊዮን ትሮፊለስ ተረዳሽኝ አይደለ ብቸኛ ዘንድሮ ሴሌብሬት የምታረጉት የጆታን ማስታወሻ ብቻ ጆታን ታስታውሱታላችሁ እንጂ ምንም ነገር አታገኙ አይገባሽማ ወረኛ ሚዜ እንኳን መሆን አልቻልሽም ቦትል አረግሽ በ8 ሳምንት 9 ነጥብ ቦትል አረግሽ ፕሪሚየር ሊግ ላይ ቱርክ ሄደሽ ተለጠፍሽ በየቦታው ተለጣጠፍሽ ገባሽ አይደል ቆይ ገና ነው ሁለተኛ ነው ኮፒ ሊንክ አድርገው 3 ይመጣል ያማላ ሊቨርፑልን ያማላ አሮን ነው የናንተ የኔ ግን ውስጥ እየተንቀለቀለ ነው ይሄ ጨዋታ ያማል በዚህ ጨዋታ ላይ መሸነፍ ያማል በዛ ላይ ደግሞ አንፊልድ ላይ በጣም ያማል ለግራን ይገባኝ በቃ ኮናቲ ምንድነው ያውንም ምክንያት አበዛ ምናምን እንደፈለክ በል ኮናቲ ነው ለኪሮግራፊ ነው የሚገባው ለዳንስ ነው እንደሚገባው እንዴ ሐመርኛ ነው እንደዚህ እንዴ ሃሪ ሙጋየር የሚያክል ተከላካይ ኳላ ሆኖ እንዴት እንደሚዘላይ ተጫዋች እንዴ ምናምን ነገር ይያለ ብሮ
በቃ በሴት ፒስ እየተበለጥን ያለነው፣ በሴት ፒስ ጎል እየገባብን ያለው። በቃ ተደጋግሞ በሴት ፒስ ጎል እየገባብን ያለው። ኮናቴ ለዳንስ ነው የሚገባው፣ ሊከላከል አይደለም። ግን ከረፍት በኋላ የነበረው እነ ፍሎሪያን ቪርትስ እነ ኤኬቲኬ ሲገቡ የነበረው ጨዋታ ግን የሚገርም ነው። ሶቦስ ላይ ነምበር 10 መሆን ጭራሽ አይችልም። ነምበር 10 መሆን አይችልም። ራይት ባኩ ይሻለዋል። ምንም ፈጠራ ላይ ዜሮ ነው። ሶቦስ ላይ ራይት ባኩ ይሻለዋል። ወይም ነምበር 8 እየተቀያየረ ከማካልስተር ጋር እንጂ ነምበር 10 ላይ መሆን አይችልም። በቃ ኤኒዌይስ ምንም ምክንያት አያስፈልግም። አሁን ተሸነፈለና ሪስፔክት ምናምን ነገር ይመቻት ምናምን ነገር ሻሺ ግን ለኛ ግን አረው ነው ብለው ላይ ያማል ይጫወታል። አይሼባው በሜዳ ተሰጠ። ዋንጫ እንዳታስበው ገብቷላ። ዋንጫ እንዳታስበው ከዘራህን ደገፍ አድርገህ ትተኛለህ። ኢሳቅ የለ ሳላ የለ ይኸውልህ ነግሬያችሁ ነበራ። አሁንም ነጥብህን ማለት ነው ይኸውልህ ታንጠባጥበዋለህ። በጣም ተረጋግቼ ቪዲዮ ልሰራ እያሰብኩ ነው፣ ግን አልቻልኩም። አቤቴ እኔ ከልጆቹ ብቃት የጎደለ ምንም አይታይም ከስሉት ችግር ውጪ ማለት ነው። ማንቸስተር የትም ላይ ደርስ የአርሰናል ደጋፊ ይችላል። ማንቸ ይችላል።